ይህ ስለ ዩቲዩብ የገቢ መፍጠር ማወቅ ያለብዎት ነገር ሁሉ ነው። እኔ የተለያዩ መንገዶችን በዩቲዩብ ላይ ገንዘብ ማግኘት ይችላሉ። አንዴ የዩቲዩብ አጋር ፕሮግራም መስፈርቶችን ካሟሉ አሁን በግልጽ ሌሎች አሉ። የዩቲዩብ ቻናልዎን በመመለስ ገንዘብ ማግኘት የሚችሉባቸው መንገዶችም አሉ እና ከፈለጉ ከዚህ ቪዲዮ በኋላ ወደዚያ ጠልቀው ለመግባት ስለዚህ በዚህ ቪዲዮ ውስጥ ዩቲዩብ ራሱ እንዴት እንደሚከፍል እንመለከታለን። ስለዚህ በቅደም በዩቲዩብ ለመክፈል በዩቲዩብ አጋር ፕሮግራም ውስጥ መሆን አለቦት እና አሁን ሁለት እርከኖች አሉ። ፕሮግራሙ ዝቅተኛ ደረጃ እና ከፍተኛ ደረጃ አለ። ስለዚህ ለዝቅተኛ ደረጃ ብቁ ለመሆን 500 ሊኖሮት ይገባል። ተመዝጋቢዎች ባለፉት 90 ቀናት ውስጥ 3 የህዝብ ቪዲዮ ሰቀላዎች ሊኖሮት ይገባል እና እንዲሁም 3000 ሊኖሮት ይገባል። ባለፉት 12 ወራት የህዝብ የእይታ ሰዓቶች ወይም ባለፉት 90 ቀናት ውስጥ 3 ሚሊዮን የህዝብ አጫጭር እይታዎች እርሶም ውስጥ መሆን ያስፈልግዎታል። የዩቲዩብ አጋር ፕሮግራምን በሚደግፍ ሀገር ወይም ክልል። ስለዚህ ይህንን ደረጃ ላይ ከደረሱ እና በፕሮግራሙ ውስጥ የሆኑ ተቀባይነት አግኝተዋል። ይህ ለእርስዎ ልዕለ ኃያላን ለመክፈት ነው። ስለዚህ እጅግ በጣም ጥሩ የውይይት እጅግ በጣም ጥሩ ተለጣፊዎች እናመሰግናለን እና ይህ በእውነቱ የዩቲዩብ የደጋፊ የገንዘብ ድጋፍ ዋና ነገር ነው። ስለዚህ ደጋፊዎቹ፣ ተከታዮቹ፣ ተመልካቾቹ ችሎታ አለ። የዚያ የቀጥታ ጅረት ተመልካቾቹ አስተዋወቀ እንዲልኩሎ በቻት ወይም በውይይት እንዲለግሱት በጣም ጥሩ ውይይት ያድርጉ ወይም ከፍ ያለ የውይይት መልእክት። ይህም ለእርስዎ ጠቃሚ ምክር ወይም ልገሳ እንዲሁም ከተገለጸው መጠን ጋር መጨረሻቸው ከዚህ ጋር በጣም ተመሳሳይ ነው። እርስዎ በቀጥታ ስርጭት ላይ እያሉ እንደገና በጣም ጥሩ ተመልካቾቹ ተለጣፊ እንዲልኩሎ ይህም ከገንዘብ ዋጋ ጋር የተያያዘ ነው። እንደገና ተመልካቾቹ የሚሰጡትን ምክር ወይም ልገሳ ያስቡ። ነገር ግን እጅግ በጣም አመሰግናለሁ። ይህም በመሰረቱ ያንን ተመሳሳይ ነገር እንዲኖሮት ይሰጥዎታል ችሎታ። ነገር ግን በቀጥታ በሚለቁበት ጊዜ አይደለም። ስለዚህ በመደበኛው ስር የሚታይ የአመስጋኝነት ቁልፍ ሊኖሮት ይችላል። ማንኛውም ሰው የእርስዎን ይዘት በሚጠቀምበት ጊዜ ጠቅ ማድረግ የሚችሉበት የዩቲዩብ ቪዲዮዎች ሊልኮት ይችላሉ። እንደ ዩቲዩብ አስተያየት መልእክት እና በዛን ጊዜ ምን ያህል ገንዘብ መለገስ ወይም መላክ እንደሚፈልጉ መግለጽ ይችላሉ። እነዚህ ሁሉ ሱፐር ቻቶች፣ ሱፐር ተለጣፊዎች እና እጅግ በጣም አመሰግናለሁ በይዘቶ ላይ ጎልተው እንዲታዩ ተደርገው የተሰሩ እንዲሁም ተመልካቹም መልእክታቸውን ወይም ተለጣፊዎቻቸውን ጎልተው እንዲታዩ ያጎላቸዋል። ይህ የታችኛው እርከን የዩቲዩብ አጋር ፕሮግራም የዩቲዩብ ቻናል አባልነቶችን ይከፍታል። ይህንን እንደ የራስዎ ፓትሮን ያስቡ ወይም ቡና ግዛኝ። ነገር ግን በቀጥታ ወደ ዩቲዩብ የተሰራው ይህ የሚሰራበት መንገድ እርስዎ እንደ ቻናል ባለቤት ቻናልን ማንቃት ይችላል። የአባልነት ምዝገባዎች እና ከዚያ የተለያዩ እርከኖችን ወይም የገንዘብ መጠኖችን መፍጠር ይችላሉ። ሰዎች በተደጋጋሚ ሊከፍሉት ይችላሉ። የቻናል አባል ለመሆን እና እርስዎ የሚፈጥሯቸው እያንዳንዳቸው እነዚህ እርከኖች የተለያዩ መጠኖች ሊሆኑ ዩቲዩብ እንደሚጠራቸው የተለያዩ ጥቅማጥቅሞች። ስለዚህ አንድ ጥቅም እንደ ልዩ የቀጥታ ጅረቶች መዳረሻ ያሉ ነገሮች ሊሆኑ ይችላሉ። ወደ ልዩ የኮሚኒቲ ንድፎች፣ ልዩ ይዘት እንዲሁም ይህንን ከውጭ መድረኮች ጋር ለማዋሃድ መንገዶች አሉ። ኮርስን ይዘት ለማጋራት ወይም ይበልጥ ጥልቅ ነገሮችን ለማካፈል እንኳ ይህ ለአንተ ትልቅ ተደጋጋሚ የገቢ ሞዴል ሊሆን ይችላል። ተመልካቾች የምትሰራውን ከወደዱ ሊደግፉ እና ግልጽ በሆነ መልኩ እንዲያገኙት ቀላል ያደርግልሃል። ከእነዚህ ጥቅሞች መካከል የተወሰኑትንም ታቀርባለህ። ሁሉም እነዚህን ነገሮች ማግኘት ሲታወቅ በተለያዩ እርከኖች በእርግጠኝነት እነዚህን ሁሉ ማዋቀርና ማስኬድ አያስፈልግህም፣ ትመርጣለህ ማለት ነው። ስለዚህ ይህን በተመለከተ የወደድኩት ነገር ንግዱን ወይም የገቢ ምንጮችን ከዚህ ላይ ማፍለቅ ትችላለህ የሚለውን ነው። የዩቲዩብ ቻናል አባልነቶች እርስዎ እንዲያካሂዱት እና ሁሉንም ጥቅማጥቅሞች ወይም ማንኛውንም ነገር ለማዘጋጀት ክፍት እሱን ለማድረግ ነገር ግን አሁን ባካተትናቸው የአድናቂዎች የገንዘብ ድጋፍ አማራጮች አንጻር እስካሁን ከቻናል አባልነቶች እና ሱፐርሶች ጋር እርስዎ የሰርቱ ባለቤት ዩቲዩብ ከዛ ገቢ 70 እንዲይዝ ከተደረገ በኋላ 30 ቁረጥን ይወስዳል እና በዚህ ዝቅተኛ ደረጃ የዩቲዩብ አጋር ፕሮግራም ላይ የሚከፍቱት የመጨረሻው ነገር የዩቲዩብ ግብይት ነው። እንደገና ይህ በእውነቱ በአገሮ ወይም በክልሎ ውስጥ የሚሰራ እና ተደራሽ ከሆነ ብቻ ነው። ይህ የራስዎን ምርቶች ወይም ሸቀጦች በቀጥታ በዩቲዩብ እና ሲያዘጋጁ የማስተዋወቅ እና የመሸጥ ችሎታ ይኖርዎታል። በዚህ ጊዜ በቪዲዮዎቹ ስር የሚታዩ ነገር ግን በቀጥታ በሚኖሩበት ጊዜ የራስዎ ምርቶች እና ይህንን ለማዋቀር አሁን ደግሞ እንደ ሰው ፔፈኛ ላይ የተፈቀደ መድረክ መጠቀም ያስፈልግዎታል። ሌሎች አማራጮች እንዲሁም ምርቶችዎ እና ሁሉም ነገር በዚያ ላይ ለሽያጭ ተቀናብረዋልና ሊፈጥር ነው በሁለቱ መካከል ያለውን ግንኙነት ለእርስዎ። ስለዚህ አሁን በዩቲዩብ አጋር ፕሮግራም ዝቅተኛ ደረጃ ላይ የሚገኘው ያ ነው። በዚያ ፕሮግራም ውስጥ ከሆኑ እና ቻናሎ እያደገ ከሄደ በኋላ አንዴ ከደረሱ ሙሉውን ደረጃ ለማንቃት የሚያስፈልጉ መስፈርቶች እንደገና ማመልከት አያስፈልግዎትም፣ ምክንያቱም ቀድሞውን ውስጥ ነዎት ለመክፈት። ስለዚህ ሙሉውን የዩቲዩብ አጋር ፕሮግራም ከፍተኛ ደረጃ ለመቀላቀል ብቁ ለመሆን እዚህ ያስፈልግዎታል። በሰርቶ ላይ 1000 ተመዝጋቢዎች እንዲኖሩት ባለፉት 12 ወራት ውስጥ 4000 ሰዓታት የህዝብ እይታ ጊዜ ሊኖሩት ይገባል።
ወይም ባለፉት 90 ቀናት ውስጥ 10 ሚሊዮን የሚሆኑ ትክክለኛ የሕዝብ አጫጭር እይታዎች ሊኖሩት ይገባል። አሁን ቻናሎ ከዩቲዩብ ጋር በጥሩ እንዲሁም የዩቲዩብ የገቢ መፍጠሪያ ፖሊሲዎችን የሚያከብሩ መሆን አለብዎት። ማህበረሰብ መመሪያዎች የአድሴንስ መለያ እንዳለዎትም ይመታል። ነገር ግን አንዴ እዚያ ከገቡና አንዴ ከተቀበሉ በኋላ የዩቲዩብ ማስታወቂያ ገቢን ማብራት የሚችሉት ይህ ነውና ሰዎች ከዚህ ገንዘብ የሚያገኙበት በጣም ዩቲዩብ የኛ ራሳችንን በመክፈል ከዩቲዩብ ገንዘብ የምናገኝበት ትልቁ መንገድ ነው። በዚህ ከፍተኛ በግልጽ ከታችኛው እርከን ሁሉ ለነገሮች ግዢዎችን እና አባልነቶችን ያገኛሉ እንዲሁም ያገኛሉ። የዩቲዩብ ማስታወቂያዎችን ለማንቃት ግን ይህ የዩቲዩብ ፕሪሚየም ካሉ ነገሮች ተጨማሪ ገቢ የሚያገኙበት ቦታ ነው። ስለዚህ ለማንኛውም ይዘቶን እየተጠቀመ ያለው የዩቲዩብ ፕሪሚየም አካውንት ያላቸው ማስታወቂያዎችን የማያዩ ከሆነ ይዘቶ እዚህ ነው። የእይታ ጊዜን መሰረት በማድረግ የዚያን የደንበኝነት ምዝገባ ክፍያ የተወሰነውን ማግኘት የሚችለው እና ይህ በራስ ሰር የተዋቀረና በዩቲዩብ በራሳቸውና ከማስታወቂያ ገቢ እና ከዩቲዩብ ፕሪሚየም ገቢ ያገኙትን ገቢ በእርስዎ ውስጥ ማየት ይችላሉ። የዩቲዩብ ትንታኔ አሁን ከዩቲዩብ ጎን ካለው የማስታወቂያ ገቢ ክፍል አንጻር ይህ በግምት 55 አካባቢ ነው። ፈጣሪዎቹ ሊያገኙት የሚችሉት የተቀረው 45 ለዩቲዩብ የሚሄደው ከክፍያዎች በኋላ ግልጽ ነውና ሁሉም ነገር እንዲሁ ዩቲዩብ በአሁኑ ጊዜ እየሞከረ እና ቀስ በቀስ የዩቲዩብ ግብይት ተባባሪዎችን እያወጣ ነው፣ እንዲሁም በትልቁ አጋር ፕሮግራም ውስጥ ላሉ ሰዎች። ስለዚህ ከዚህ ጋር የራስዎ ምርቶች እንዲኖሩት አያስፈልግዎትም። የዩቲዩብ ግብይት የራስዎ ሸቀጣ ሸቀጥ ወይም ማንኛውም ነገር ከሌሎች ምርቶች ጋር እንዲያስተዋውቁ እና እንዲሸጡ ይህ ችሎታ እና እርስዎ በኤርሃውስ ውስጥ እንዲኖሩት እና እንዲልኳቸው ወይም ከእነዚያ ነገሮች ውስጥ ማንኛቸውም ሊኖሩት ለእነዚህ ምርቶች ተባባሪ። ስለዚህ በቪዲዮ ላይ የጠቀሷቸው ከሆነ ከሱ በታች ሊታይ ይችላል። ሰዎች ያንን ምርት ከአማዞን ወይም ከየትኛውም ቦታ መግዛት የሚችሉበት እና ከዚያም ተባባሪ ኮሚሽን ማግኘት። ይህ በጣም አስደናቂ ነው ብዬ አስባለሁ እና መዳረሻ ለማግኘት መጠበቅ አልችልም። ገና መዳረሻ በአሜሪካ ውስጥ ብቻ ነው። ነገር ግን እዚህ ለዚህ ያለውን ዕድል እና በዩቲዩብ ግብይት በአጠቃላይ በጣም እወዳለሁ። እንዳልኩት ከሰማሁት ከቴሌቪዥኑ ጎን ለዚህ ትልቅ ግፊት አላቸው። ጣቶችን ተሻገርኩ። ስለዚህ እነዚህ አሁን ከዩቲዩብ ራሱ ገንዘብ ማግኘት የምትችሉባቸው መንገዶች ናቸው። ነገር ግን ከዩቲዩብ እና ያንን የበለጠ ለማገዝ በማያ ገጹ ላይ የተገናኙ አንዳንድ ቪዲዮዎች አሉ። ሁልጊዜ እንደምወደው የአጋር ገቢ ከዚህ በታች ባለው መግለጫ ውስጥ ያሉትን አገናኞች ይመልከቱ። እርስዎን የበለጠ ለመርዳት የሚያስችሉ መረጃዎች በሚቀጥለው ቪዲዮ በደስታ